ሰላም ቤተሰቦች ዛሬ የምናየው የቴሌግራም አካውንታችሁን እንዴት ፐርማነንትሊ ወይም ደግሞ እስከ መጨረሻው ማጥፋት እንደምንችለው ቴሌግራም ላይ እንግባ። እኔ የማሳያችሁ በዚህ ቴሌግራም በምትለው አፕሊኬሽን ነው። እናንተ ግን በቴሌግራፍ ወይም በሜሴጅ ፕላስ ብቻ ብዙ አይነት የቴሌግራም አፕሊኬሽኖች አሉ አይደል? በሁሉም መጠቀም ትችላላችሁ ማለት ነው። እሺ እንግባ። እንደምታዩት ነው ወደ ውስጥ ገብቻለሁኝ። ከዛ በመቀጠል እዚሽ ጋር 3 ነጠብጣብ አለች አይደለ? እሷን አንዴ ክሊክ እናድርጋት፣ እንጫናት። የትኛውም ቴሌግራም ላይ ሴቲንግ ይኖረዋል። ሴቲንግስ የሚል ማለት ነው። ሁሉም ቴሌግራም ላይ እዛ ላይ ነው የምንገባው። እዚሽ ላይ ሴቲንግ። መልካም ወደ ታች ነው የምንሄደው መጨረሻ አካባቢ ማለት ነው። እሺ እዚህ ጋር ቴሌግራም FAQ የሚል አለ አይደለ? እሱን አንዴ ክሊክ እናደርጋለን፣ ተጭነን እንገባለን ማለት ነው። እንደምታዩት ነው በዚህ መንገድ አመጣልኝ። እዚህ ጋር በጣም ብዙ አይነት ፊቸሮች አሉት። እኛ የምንፈልገው ግን ቴሌግራማችንን ድሌት ማድረግ ስለሆነ የት ጋር እንሄዳለን? ወደ መጨረሻ አካባቢ እንሄዳለን። እዚህ ጋር ዩር አካውንት የሚል አለ አይደለ? ወደ ታች በምንሄድበት ጊዜ ድሌት ዩር ቴሌግራም አካውንት የሚል ምርጫ እናገኛለን አይደለ? እሱን ነው እኛ የምንፈልገው ማለት ነው። እዚህ ጋር ባይዘው ብዙ ነገር ማስተካከል እንችላለን፣ ግን እኛ ዛሬ የፈለግነው አካውንታችንን ማጥፋት ስለሆነ ድሌት ዩር ቴሌግራም አካውንት የሚለውን እጫናለሁኝ ማለት ነው። እሺ እንደምታዩት ነው ወደ ሌላ ኢንተርፌስ ወደ ሌላ ፔጅ አስገብቶኛል ማለት ነው። እዚህ ጋር እንደምታዩት ነው ኪው ይልና ሰርዝ ያደርግና ሃው ዱ አይ ዲሌት ማይ አካውንት ብሎ ይጠይቃል። እንደምታዩት ነው እዚህ ጋር if you would you like to delete your account you can do this on the deactivate page ይላል። ትፈልጋላችሁ አካውንታችሁን መደለት ዲአክቲቬት ማድረግ ይልና እዚሽ ጋር ተጫኑ አለ። ዲአክቲቬት ፔጅ የምትለዋን በብሉ ከለር አድርጓታል። እኛ መደለት ስለሆነ የምንፈልገው እሺ እንለውና ዲአክቲቬት ፔጅ የምትለዋ ላይ እዚሽ ጋር ከለሯ ታስታውቃለች። ክሊክ እናደርጋለን ማለት ነው አንድ ጊዜ። እሺ ፕሮሰስ እያደረገ ነው። በጣም አሪፍ። እዚህ ጋር ገባልን ማለት ነው። ዲሌት አካውንት ኦር ማኔጅ አፕ የሚል ኢንተርፌስ ላይ ገብቷል። እሺ እዚህ ጋር ዩር ፎን ነምበር የሚል አለ አይደል? መልካም አስገቡ ማለት ነው ስልካችሁን። አንዴ እዚህ ጋር ጫን እንልና ስልካችንን እናስገባለን ማለት ነው። ፕላስ ብለን 251 አርለ ኢትዮጵያ ካንትሪ ኮድ 251 እንልና ሳፋሪኮም ከሆነ ሲም ካርዳችን 7ን ጨምረን ከዛ 07 ቢ ብሎ ስለሚጀምር ማለት ነው 7 ብለን ከዛ የሚቀጥለውን ቁጥር 04 ሊሆን ይችላል። ቀጣዩን እንሞላለን ማለት ነው። ቴሌ ከሆነ ግን እዚህ ጋር 251 ብለን 9ን እንጨምርና ከዛ ስልክ ቁጥራችንን እናስገባለን ማለት ነው። የምናጠፋውን ቴሌግራም። እሺ እኔ የማጠፋው ይሄን ነው። ይሄን ስልክ ቁጥር 74 ቤት ነው 74። እሺ በዚህ መንገድ ስልካችሁን ትጽፋላችሁ ማለት ነው። በዚህ መንገድ ስልካችንን ከጻፈንን በኋላ እዚህ ጋር ኔክስት የሚል አይከን አለ አይደለ? እሱን አንዴ ክሊክ እናደርጋለን።
እንደምታዩት ነው እዚህ ጋር ኮንፊርሜሽን ኮድ ልኬልሃለሁ አለኝ ማለት ነው። እሺ እዚህ ጋር ስልክ ቁጥሩንም ከተሳሳትን አይተን ድጋሚ ኢንኮሬክት አይደለም ብለን ማስተካከል እንችላለን። ኮንፊርሜሽን ኮዱን የሚልከው ቴሌግራም አፕ ላይ ነው ማለት ነው። እሺ እሱን ለማግኘት እዚች ጋር እንደምታዩት ላይ ቀስት ምልክት አለች። እሷን አንዴ ክሊክ ሳደርገው ወደ ዋናው ቴሌግራም ይወስደኛል ማለት ነው። ሚኒማይዝ አድርገው እንንካት። እንደምታዩት ነው ወደዚህ አመጥቶኛል። አሁንም ባክ ብዬችን ቀስት ነክቼ መልሳለሁኝ። ይሄው እዚህ ጋር ቴሌግራም ቅድም ንጹህ ነበር፣ አሁን ግን ቴሌግራም ልኮልኛል ማለት ነው። ኮንፊርሜሽን ኮድ ማረጋገጫ ኮድ ማለት ነው። እሺ እዚህ ጋር የብሎግ ኮድ ይልና እዚህ ጋር ዲር ሁ ዊ ሪሲቭድ ኤ ሪኩዌስት ፍሮም ዩር አካውንት ቱ ሎጊን ኦን ቴሌግራም ምናምን ላይ ይልና ዚስ ኢዝ ዩር ሎጊን ኮድ እቺ ናት አት ኤፍ ኤች የምትለዋ ኮድ ነች ማለት ነው የምታስፈልገን። እንደምታዩት ነው እዚህ ጋር ሌላም ጽፎልናል። እዚህ ጋር ዚስ ኮድ ካን ቢ ዩዝድ ቱ ዲሊት ዩር ቴሌግራም አካውንት። ይህንን መጠቀም የምትችሉት ከተጠቀማችሁት ያው ድሌት ይሆናል አካውንታችሁ ቴሌግራም ማለት ነው። እሺ የምንፈልገው እሱን አይደለም። መልካም ይህንን ይይዝና ኮፒ አደርጋታለሁ። እዚሽ ጋር ጫና አድርጌ ኮፒ አደርግና ከዛ እዚሽ ጋር ፔስት አደርጋለሁ አይደል? ጫና አድርጌ እዚሽ ጋር ፔስት አደርጋለሁኝ። ወይም ደግሞ ካልፈለግን በእስክሪብቶ ጽፈንም ይዘን መግባት እንችላለን። ግን የሚመከረው እንደዚህ ነው። እሺ አያት እዚሽ ጋር አይደል? እሷ ለብቻዋ ጫና አድርጌ ይዝና ኮፒ ይላታለሁ ማለት ነው። እዚህ ጋር ስለማይቻለው እሺ ለብቻው ሙሉ ነው እዚህ ጋር ማድረግ የሚችለው። ለዛ ነው መጀመሪያ ሜሴጅ መጻፋችን ላይ እንጽፍና ከዛ ፔስት እናደርገውና መልሰን ደግሞ እቺን የምንፈልጋትን ፓርት ያዘርገን ኮፒ እንላለን ማለት ነው። ያዘርገን ስንቀርዛው ላይ ይሄ ኦፕሽን ይመጣልናል። ከዛ እዚህ ጋር ኮፒ እንለዋለን ማለት ነው። ኮፒ መልካም። ከዛ እዚህ ጋር አወጣለሁኝ እመለሳለሁ። አያት እዚሽ ጋር የቅድሟን ዌብሳይት ለመግባት መልሼ አያት እዚህ ጋር አውቶራይዜሽን የምትላለች እዚህ ጋር የቀስት ምልክት አለች አይደለ? ታች ላይ እሷን አንዴ ክሊክ አድርጌ እገባና እመለሳለሁ ማለት ነው። እንደምታዩት ነው የቅድሙ ኢንተርፌስ ላይ አስገብቶኛል፣ ከተውኛል። ኮንፊርሜሽን ኮድ የምትለዋ ላይ አንዴ ክሊክ አደርግና ኮንፊርሜሽን ኮዷ ላይ ክሊክ ካደረግኩ በኋላ ይሄ ይመጣልኝ ማለት ነው። ፔስት የሚል ሲመጣ እዚህ ጋር ፔስት አደርገዋለሁ ማለት ነው። መልካም እሱን ከጨረስኩ በኋላ እዚህ ጋር ሪመምበር ሚ የምትላለች አይደለ? እሷን አንዴ ቼክዋን አናካትና አዋራታለሁኝ። በመጨረሻም ሳይን ኢን የሚለውን አንዴ እጫናለሁ ማለት ነው። እዚህ ጋር እንደምታዩት ያስመርጠኛል። እኛ የምንፈልገው ድሌት አካውንት ስለሆነ አንዴ ድሌት አካውንት ለዋለሁ የሚለውን እመርጣለሁ ማለት ነው። ድጋሚ እዚህ ጋር ዋይ አር ዩ ሊቪንግ ለምንድን ነው መደለት የፈለጋችሁት ቴሌግራም አካውንታችሁን ይለናል። ግን ደግሞ መተውም አለማስገባት ስለምንችል እኔ ልተወውና ድሌት ማይ አካውንት የሚለውን ድጋሚ ጫነዋለሁ ማለት ነው። እዚህ ጋርም ድጋሚ ያመጣልኝ የስ ድሌት ማይ አካውንት። አዎ ድሌት እርግጠኛ ነኝ እያለኝ ነው። እዚህ ጋር አዋልኩት። እዚህ ጋር የስ ድሌት ማይ አካውንት የሚለውን ክሊክ አደርጋለሁ። እንደምታዩት ነው እንግዲህ ዩር አካውንት ዋዝ ሰክሰስፉል ዲሊት ፍሮም አወር ሲስተም ካምፓውን የሚል መጣልኝ ማለት ነው። ሰክሰስፉል ሆኗል፣ በሚገባ ተሳክቷል፣ ደልተሃል አካውንትን አለኝ ማለት ነው። እሺ ይቺን ቀስት ነካለሁኝ። ይቺን ቀስት ነክቼ በመወርድበት ሰዓት ኢንተርፌሱ ላይ ምንም ነገር አላገኝም ማለት ነው። እንደምታዩት ነው ከነ አዲስ አጥፍቶታል ማለት ነው ያን አካውንት እና እንደ አዲስ ግባ እያለኝ ነው። ያያችሁት ስታርት ሜሴጅ ስለው በዚህ መንገድ እንግዲህ መደለት እንችላለን ማለት ነው የትኛውንም የቴሌግራም አካውንታችንን።
የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮ ከተመቻችሁ ላይክ፣ ሌላ ሰው ካፈል ከፈለጋችሁ ሼር አድርጉ። ለቻናላችን ደግሞ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ያድርጉን። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።